ከኃጢአት ቀንበር ነፃ ሊያወጣ አምላክ ሆኖ ሳለ የሰው ልጅ ሆኖ የተገለጠው ኢየሱስ ክርስቶስ ነው። አየ እሱ ሲናገር መጽሐፍ እንደዚህ ይላል ስለ እርሱ በእግዚአብሔር መልክ ሲኖር ሳለ መተካከልን እንደ መቀማት አልቆጠረም። አዎ እርሱ አምላክ ነው። አዎ በሰማይ የሚኖር ነው። ነገር ግን በሥጋ ሰውነት በመገለጥ የሰው ልጆችን ከኃጢአት ዕዳ ከኃጢአት ኩነኔ ነፃ ሊያመጣ አንድ መንገድ ከአብ ጋር ድልድይ ሆኖ አስታርቆናል። አየ ይህ መዳን መንገድ ስለ ራሱ ሲናገር እንደዚህ ይላል፣ እኔ መንገድ፣ እኔ እውነት፣ እኔ ሕይወት ነኝ አለ። ከእኔ በቀር ወደ አብ የሚገባ የለም። ወደ አብ የምንገባበት አንዱ መንገድ ኢየሱስ ነው። አዎ የምንናገረው መልእክት አንድ ነው። በኢየሱስ ክርስቶስ አምናችሁ ከእግዚአብሔር ጋር ታረቁ። እንደዚህ ይላል መጽሐፍ ሲናገር፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀን እርሱን ስለ እኛ ኃጢአት አደረገው። አዎ አሁን በማመን ብቻ እኔ ጻድቅ ሆኛለሁ፣ የእግዚአብሔር ወገን፣ የእግዚአብሔር ልጅ ተብያለሁ። ለምን ካልከኝ ጳውሎስ ሲናገር በሮሜ መጽሐፍ ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳ በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ድነት በጣም ቀላል ሆኗል። የኔንና ያንተን ሥራ ሳይጠይቅ የሠራውን በማመን መዳን ይቻላል። አዎ አንተ ለመዳን ብዙ መንገድ የምትፈልገው ብዙ ሥራ የምትሠራው ለመጽደቅ የምትለፋው ሰውየው እኔ የምስራች አለኝ። የሚያጸድቅ አንድ ኢየሱስ አለ። በኢየሱስ በማመን አንተ መጽደቅና የእግዚአብሔር ልጅ መሆን ትችላለህ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏልና አሁን ባመንክ ቅጽበት የእግዚአብሔር ልጅ ትሆናለህ። የቀድሞውን ኃጢአት አላስታውሰውም ረስቼዋለሁ ያለው እግዚአብሔር ወዳጅ ይሆናል። ከሩቅ የሚያዩት እግዚአብሔር ያንተ አባት ይሆናል። የአብርሃም የይስሐቅ የያዕቆብ አምላክ የኢየሱስ ክርስቶስ አምላክና አባት ያንተ ወንድም ይሆናል። ስለዚህ ወንድም የሆነውን ኢየሱስን ለመገናኘት ፍቅር ብቻ በቂ ነው። የተገለጠው ፍቅር እርሱ ይወድሃል። እውነት እውነት እላችኋለሁ የእጄስ እንደ ቅንጣት ባትሞት ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ኢየሱስን ዘርቶ እናንተን አባጨደ። አየ አንድ ጻድቅ ነበረው፣ አንድ ቅዱስ ነበረው፣ አንድ ከኃጢአት የራቀ ነበረ። ነገር ግን በኢየሱስ በኩል ብዙ ወንድሞች ተገኙ። ለዚያ ነው ይህን ወንጌል ቃል የእናንተን ሥራ ያልጠየቀውን አብርሃም ሲናገር እንደዚህ አለው፣ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ሠራ አይልም፣ አመነ ይላል። ስለዚህ አንተ በማመን ብቻ ጻድቅና የእግዚአብሔር ልጅ ወደ እግዚአብሔር መንግሥት የምትገባበት መንገድ ተከፍቶልሃል። ኢየሱስ ይወዳቸዋል።